በጉጉት የሚጠበቀው የቴዲ አፍሮ አዲስ አልበም ኢትዮሪካን አስመልክቶ ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታግዷል። የጣቢያችን ምንጮች እንዳረጋገጡት ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርትስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ ነበር። ይሁን እንጂ ጉዳዩ የሚመለከታቸው አካላት የቴሌቪዥን ጣቢያው ይህን ፕሮግራም እንዳያስተላልፍ ጥብቅ እገዳ በመጣላቸው የቀጥታ ስርጭቱ እንዲቀር ተደርጓል። የጣቢያችን ዘጋቢ ያነጋግራቸው አንድ የአርትስት ቴሌቪዥን የአመራር አባል ጋዜጣዊ መግለጫው አይከናወንም፣ ሌላ ዝርዝር መረጃዎችን አጣርቻ ሳውቃለሁ ብለዋል። በብዙዎች ዘንድ በናፍቆት የሚጠበቀው የቴዲ አፍሮ ኢትዮሪካ አልበም ገና በይፋ ሳይለቀቅ ከወዲሁ በመላው ሀገሪቱ ከፍተኛ ውጥረትና መነጋገሪያ አጀንዳ እየፈጠረ ይገኛል። በመንግስት የተወሰደውን የቴዲ አፍሮን መግለጫ የማገድ እርምጃ አስመልክቶ የቀረበው የአስተያየት ሰጪዎች ሀሳብ በብዛት በቁጣ የተሞላ ነው። መንግስት የቴዲ አፍሮን የኢትዮሪካ አልበም ጋዜጣዊ መግለጫ በአርትስት ቴሌቪዥን እንዳይተላለፍ ማገዱ ከጥበብ ሴንሰርሺፕ ባለፈ በራሱ ላይ ያመጣው ከባድ የፖለቲካና የህዝብ ግንኙነት ኪሳራ ነው እየተባለ ይገኛል። አንድ መንግስት የአንድን አርቲስት መግለጫ እስከ መፍራት መድረሱ የስርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው ያሉም አሉ። ይህ እርምጃ መንግስት ስለ ሐሳብ ነጻነት የሚናገረውን ትርክት የሚያፈርስና የህዝብን አመኔታ የሚያሳጣ ነው ተብሏል። በተጨማሪም የስታር ሳይድ ኢፌክት በማስከተል እገዳው ለአልበሙ ትልቅ የማስታወቂያ ስራ ሆኖለታል። ይህም ስራው ከሙዚቃነቱ ባለፈ የትግልና የብሶት ተምሳሌት እንዲሆን አድርጎታል። አገሪቱ በጸጥታና በኢኮኖሚ ቀውስ ውስጥ ባለችበት ወቅት መንግስት ትኩረቱን መሰረታዊ ችግሮች ላይ ከማድረግ ይልቅ ከአንድ ድምፃዊ ጋር ትንቅንቅ ውስጥ መግባቱ የፖለቲካ ካፒታሉን በማይረባ ግንባር ላይ ማባከን ነው። እንዲሁም በግል ሚዲያዎች ላይ የሚደረገው ጣልቃ ገብነት የፕሬስ ነጻነት አደጋ ላይ መውደቁን ያረጋገጠ ነው የሚሉ አካላት በርክተዋል። በአጠቃላይ መንግስት መግለጫውን በማገዱ የአንድ ቀንን የቴሌቪዥን ስርጭት ብቻ ያስቀረ ሲሆን በምትኩ ግን የህዝብን ክብርና የዲሞክራሲያዊ ስርዓት ገጽታውን አጥቷል እየተባለ ይገኛል። አልበሙ ሊለቀቅ 3 ሳምንት ሲቀረው ሰዋሰው መልቲሚዲያ ከቴዲ አፍሮ ጋር የነበረውን ግንኙነት ማቋረጡ ተሰምቶ መነጋገሪያ ሆኖ ነበር። ምክንያቱም ድርጅቱ የቴዲ አፍሮን 3 ዘፈኖች ቀንሶ እንዲያወጣ በመጠየቁ እንደሆነ ይነገራል። እኒያ ዘፈኖች በርዕሳቸው ባይገለጹም ስለ ኢትዮጵያ ህዝብ ቅሬታዎች የሚናገሩ ናቸው ተብሏል። ቴዲ አፍሮ ግን ለህዝብ የገባውን ቃል ለማክበርና አልበሙን በተባለበት ቀን ለማውጣት ሲል ሳምራዊት ፍቅሩ የተባለችው የአርሲ ተወላጅ የራይድና የሰዋሰው መልቲሚዲያ ባለቤት ከምትመራው ተቋም ጋር ግንኙነቱን በማቋረጥ ለከፍተኛ ኪሳራ መዳረጉ ተገልጿል። ሰዋሰው መልቲሚዲያ በቱኤፍ ካፒታል ፒኤልሲ ስር የሚተዳደር ሲሆን ባለቤትነቱ የራይድ መስራች ሳምራዊት ፍቅሩና የወንድሙ አብርሃም ፍቅሩ መሆኑ ተረጋግጧል። ይህችን ሴት ከአብይ አህመድ አሊ መንግስት ጋር የተለየ ግንኙነት አላት ብለው የሚያሟት አሉ። ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ የዚህም ትውልድ የፖለቲካ መተንፈሻ ነው። በአብይ ዘመን ደግፏቸው እያመመው መጣ ብሏል። በአባይ ግድብ ጉዳይ ጭንቀት በዋጣቸው ጊዜ በግብጽ ላይ ዛቻ ሰንዝሮላቸዋል። አብይን ተቃውሟቸውም ታይቷል። አርማሽ ቀናበል በተባለው ሙዚቃው ላይ እኔም አለሁ እስካሁን ተስፋ ሰንቄ በወንዜ ባገሬ ያለው ሀገር ናፍቄ እኔስ እስካይጨነቀኝ ሀገሬ መምጫሽ ናፈቀኝ እያለ ብሶቱን ተንፍሶባቸዋል። ናአት ባለው ሌላ ነጠላ ሙዚቃ ላይ ደግሞ ለደቂቃ ማይቆይ በስልቱ ቦግልም እያለ መብራቱ ብልጭልጭ ቢሆን ዳሱ ማን ሊታደም ከድግሱ እያለ ወርፏቸዋል። ቂምን ሻረውና ወይ ፍቅርና አንግሰው ሁለት ሆኖ ያውቅም አንድ ነው አንድ ሰው የሚለውን ቅኔም ለጠቅላዩ የተቀኘው ራሱ ቴዎድሮስ ካሳሁን ገርማሞ ነው። በአፍላው የስልጣን ጊዜያቸው ግን እንደ ብዙ ኢትዮጵያውያን ደጋፊያቸው ሆኖ ቆሞ ነበር። ቃል በቃል በዚያች ዝነኛ ፊርማው በሚያወጣው ጽሑፉ ለዶክተር አብይ አጋርነታችንን እናሳይ ሲል ኢትዮጵያውያንን ለምኗል። ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት መጀመሪያ ወቅት እንደ ብዙዎቹ ኢትዮጵያውያን ከፍተኛ ድጋፉን መግለጹ አነጋጋሪ ሆኖ ነበር። ለዶክተር አብይ አጋርነታችንን እናሳይ በሚል በጻፈው ደብዳቤው ላለፉት 27 ዓመታት የነበረውን ስርዓት በመቀየር ኢትዮጵያዊነትንና ይቅር መባባልን ይዘው በመምጣታቸው ከጎናቸው መቆም አስፈላጊ መሆኑን ገልጾ ነበር። ጠቅላይ ሚኒስትሩም ድምፃዊውን ቤቱ ድረስ ሄደው የጎበኙ ሲሆን በኢትዮጵያና ኤርትራ እርቅ ማብሰሪያ መድረክ ላይም ፊዮሪና የተሰኘውን ዘፈኑን እንዲያቀርብ እድል ተፈጥሮለታል። ይሁን እንጂ በሂደት ቴዲ አፍሮ በመንግስታቸው